አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንዴት ናችሁ አላችሁ? ስራ እንዴት ነው? ጤንነት አፍያ እንዴት ይዟችኋል? ከኛ ጋር ሁሉም ሰላም ነው አልሐምዱሊላህ። እንዴት ናችሁ? ስራ እንዴት ነው? ጤና አፍያ ሁሉም ሰላም ነው ወይ? እኛ ጋር አልሐምዱሊላህ። በባለፈው ላይ እንትን ሙራጃ ሱሉ ሰላሳ ላይ ሙራጃ እናድርግ ምናምን ብያችሁ ነበርና ከዛ ሙራጃ እያደረግን እያለ እኔ በመካከል ጸጥ ረጭ ብዬ ጠራሁ ማለት ነው። ጀዋሌን እንግዲህ አፍ እየሰጠሁት ነው ከታች ማለት ነው። እስኪ ቆይ ሊገድፈው እንደታቱ ደቅ እና ኢንሻአላህ ባላ ፍቃድ ኪታብ አስመጣለሁ ማለት ነው። ጅዳዎች ኪታብ ምሽጡ ካላችሁ ኢንሻአላህ ማለት ነው። ያው ለአዲ ለኔ እንትን ይለኛል ግን ያው ሙራጃ እንዴት ምናምን ሳደርግ ያው የመጽሐፉ በጣም አሪፍ ነው ማለት ነው። ኢንሻአላህ ሙራጃ እያደረጋችሁ ነው ወይ? እውነቱን ለመናገር ጊዜ ካላችሁ ቅሩ ማለት ነው። ባላችሁበት ቦታ የሆነ የቁጭ ምዝል ላይ ያለን ሁሉም ነገር እንዳለ ስለሆነ ምንም መስላ አይታየንም ማለት ነው። ግን ወይ የሆነ ሰዓት ቢዚ ስትሆኑ ወይም ኢትዮጵያ ስትገቡ ደግሞ ነው የሚቆጫችሁና እዚህ ሆነን አሁን ብንቀራ ቃይዳ መቀሩ ቁርአንም ብቻ ሁሉም ባለው ከስራ ጋር ትንሽ ትንሽ ብናስኬድ ጥሩ ነው ባይ ነኝ ማለት ነው። እና እንደነገርኳችሁ ባለፈው ላይ ጀምሬ ነበር ግን ስራ አዲስ ስራ ገባሁ ከዛም በቃ ቀረ ማለት ነው። ቀረ ማለት ነው። እኔ እንደዚህ ቪዲዮን ያቋርጠዋለሁ አላልኩም ነበር። ዩቲዩብ ስራ ደግሞ ትኩስ ነው ልክ እንደ ገንፎ አልሆነ ደግሞ አራይ ነገርማ ሊሆን አይችልም። ምክንያቱም ያው ስራ ጋር አይመችም እውነቱን ለመናገር ማለት ነው። ኢንሻአላህ እንግዲህ ወደፊት አላህ ካለ ኢንሻአላህ ማለት ነው። እና ዛሬ ቀጣዩን ከባለፈው ሱረቱል አስር ላይ ደርሰን መሰለኝ ያቆም ነው። ትንሽ አንድ 3-4 መስመር ናቸው እነዚህ እንትን እናደርጋለን ሙራጃ ማለት ነው። እና ክፍል 2 ላይ ቢሆንም እኔ ግን ያው በግማሽ ቀርቼለታለሁ ማለት ነው። ኢንሻአላህ እንደዚህ እያደረጋችሁ እናንተ መቅራት ትችላላችሁ። ኡስታዙን እየተከታተላችሁ ሙራጃ ማድረግ ትችላላችሁ ማለት ነው። ስትቀሩ ቀላል ነገር ነው። እንደዚህ አሁን እዚህ ጋር ከፍቶላችኋል እናንተ እዚህ መመልከት ነው በቃ ኡስታዝ ጋር መሄድ ነው ማለት ነው። እዚህ ግን እኔ አቆመዋለሁ ማለት ነው خلاص። እና እንደዚህ እያደረጋችሁ መቅራት ትችላላችሁ። አኪል ሁላችሁም ታውቁታላችሁ ብዬ ተስፋ አለኝ። እዚህ ጋር ተነካላችሁ አፕሊኬሽን ፕሌይ ስቶር ላይ ጽፋችሁ ዳውንሎድ ታደርጋላችሁ። ዳውንሎድ ካደረጋችሁ በኋላ ያው ከፍታችሁ እንደዚህ መቅራት ትችላላችሁ ማለት ነው። ዳውንሎድ አድርጋችሁ የሚያቅት ነገር አይደለም እውነቱን ለመናገር ዋናው እንትኑ ነው እንጂ ማለት ነው መነሳሳቱ ነው እንጂ ስራ እየሰራን ለራሱ በሰማ እናዳምጣለን። ከዛ ስትቀሩት የተወሰነ ይለቅላችኋል ማለት ነው። በሰማ ማዳመጥ ስራ እየሰራን ከሽንት ቤት ውጭ ባለ ማለት ነው። ስንተኩስም ስናጸደም ምንም ስንል እቃም ስናጥም ማዳመጥ ማለት ነው። ከዛም خلاص ቁጭ ስንል የተወሰነ ሙራጃ አድርገን ያው በግሩፕ እናሰማለን ማለት ነው ኢንሻአላህ። እና ወደ ዛሬው እስኪ እንግባ ማለት ነው። ከባለፈው ጀምረን ቀጣዩ ላይ ዝላንን ቃለ ከሚለው ጀምረን ነው የምንቀራው ማለት ነው ኢንሻአላህ። ሲካ ማለት ነው ኢንሻአላህ ከዚህ ጋር ጀምረን ማለት ነው የምንቀራው። ቃለ ቢስሚላህ ቃለ ብለዋል ሻፊዒዩ ብለዋል ረሂመሁላሁ ተዓላ አላህ ሱብሓነሁ ወተዓላ ይዘንላቸውና ለው ማአንዘለ አላህ ሱብሓነሁ ወተዓላ ባያወርድ ኖሮ ሁጀተን ማስረጃ አለ ኸልቂሂ በፍጡራኖቹ ላይ ኢላ ሀዚህ ሶራት ከዚህ ከሶራዎች ማለት ነው። ኢንሻአላህ በመካከል ሲመጡብኝ ያቆንኩት ማለት ነው። ኢላ ሀዚህ ሶራት ከዚች ሶራ ውጭ ማለት ነው። ለከፈትሁም በበቃቻቸው ነበር ይሉናል ሻፊዒዩ ማለት ነው። ምንድነው እሱም ያኔ ሱረቱል አስር ለሰው ልጆች ያኔ ቁርአን መውረድ የለበትም ምናምን ሳይሆን ለሰው ልጅ መማሪያ መገሰጫ ያኔ
ሱረቱል አስርን ቀርተው ብዙ ነገር ማወቅ ብዙ ነገር መስራት ይቻላል። አላህን መፍራት ብዙ ህግጋቶችን መማርና አላህ Subhanahu Wa Ta'ala ባዘዘን መንገድ ለመሄድ ትንሽ ነገር ያኔ ልብ ለሰጠው ሰው በትንሽ ነገር አላህን ፈርቶ ከሁሉም ነገር ርቆ ይቀመጣል። ያው እኛ ግን እንደ ፈንቶ ስለሆነ ነው ማለት ነው። ለማንኛውም ምሳሌውን ነው እንጂ ሌላ የቁርአን አያ ባይወርድ ኖሮ እያሉ ሳይሆን ለምሳሌ ያክል ብለን እንደምናወራው እንደዛ እያስረዱን ነው ሻፊዒዩ ማለት ነው። እታች ላይ ምን ይለናል እዚህ ጋር ማለት ነው ባቡ ርዕሱ አልዕልሙ እውቀት ቀብለ ይቀድማል አልቀውሊ ከንግግር ወልአመሊ ከስራም በፊት ይቀድማል። ወደሊሉ ማስረጃውም ቀውሉ ተዓላ ላቅ ያለው የአላህ Subhanahu Wa Ta'ala ንግግር ነው። ፈዕለም ይለናል እዚህ ላይ ፈዕለም እወቅ አነሁ እኮ ላኢላሃ ኢላላህ ከአላህ ውጭ በሀቅ በእውነት የሚመለክ አምላክ የለም። እዚህ ጋ ወስተግፊር መሀርታን ጠይቅ ሊዘንቢክ ለወንጀልክ ፈበዳአ ጀመረ ቢልዕልሚ በእውቀት ቀብለ በፊት አልቀውሊ ከንግግር በፊት ወል አመሊ ከስራም በፊት ይሉና ማለት ነው። ያው የሰው ልጅ መቼም ከመናገር በፊት ስራንም ከመጀመር በፊት የሚሰራው ነገር ምንድነው ብሎ ማወቅ አለበት። አንድ ሰው ሳያውቅ ስለማያውቀው ነገር መስራት አይችልም ሰው አላላ። ስለዚህ ሸይኹ እያሉን ያሉት የሰው ልጅ ስራን ከመስራትና ከመናገር በፊት እውቀት መጀመሪያ ማወቅ አለበት፣ ስለሚናገረው ንግግር ማወቅ አለበት እያሉን ነው ማለት ነው። እና ኢንሻአላህ የዛሬ ሙራጃችን ይሄን ይመስላል። ቀጣይ ላይ የምንገባው አላህ ከፈቀደ እዚህ ጋር ነው ማለት ነው ኢንሻአላህ። ኢዕለም ረሂመከላህ አነሁ የጅቡ አለ ኩሊ ሙስሊሚን ወልሙስሊማት ተዓሉሙ ሰላሳ هذه المسائل والአመሉ ቢሂነ የሚለው እዚህ ጋር እንገባለን ማለት ነው። ቀጣይ ላይ ኢንሻአላህ ባላ ፍቃድ ኪታቡን አስመጣለሁ ተስፋ አደርጋለሁ። ያሁላችሁም እንትን በሉ ማለት ነው። አፕሊኬሽኑን አውርዳችሁ ለመቅራት ሞክሩ ማለት ነው። ምክንያቱም አሁን እዚህ ጋር እናንተ ትከፍታላችሁ እዚህ አውዲዮውን እሱ እዚህ ጋር ያነብላችኋል መከታተል ነው ማለት ነው። ከዛም አረበኛውን ያነብና መጀመሪያ ወደ አማርኛ ይተረጉምላችኋል ማለት ነው። ከዛም በዚህ መሰረት ያው መማር ነው ማለት ነው ኢንሻአላህ። ያው መቼም ሁሉም ሰው እናት ወር ተምሮ የወጣ የለም። በዛ ላይ ደግሞ ማንም ሰው ቢሆን ይሳሳታል ማለት ነው። ሁሉም ሰው እንኳን እኛ ተማሪዎቹ ቀርቶ አይደለም አሊሞቹም ይሳሳታሉ። ግን መሳሳት ነውር አይደለም ኃጢያትም አይደለም። ዋናው ነገር ስህተትን አውቆ ማረሙ ነው ማለት ነው። ስህተትን አውቆ መታረምና ማረም ነው እንጂ ማይሳሳት የለም። ሁሉም ነገር ስንጀምረው ልንፈራ እንችላለን። ቃይዳን ስንጀምር ቁርአንን ስንጀምር አጫጭር ኪታቦችን ስንጀምር ልንፈራ እንችላለን። ግን በጊዜ ሂደት ሁሉም ይለመዳል ማለት ነው ኢንሻአላህ። ስለዚህ ሁላችንም ባለን ነገር ላይ እንጠንክር ነው። እውነቱን ለመናገር እዚህ ስደት ላይ ሆነን የተወሰነ ነገር ቁርአንም ቢሆን ቀርተን ካልሄድን ኢትዮጵያ ሄጄ እቀራለሁ ኢትዮጵያ ሄጄ የሚለው ነገር በእርግጥ ሊቀራ ይችላል። ኢትዮጵያም ተሄዶ ማለት ነው። ግን ከስንት አንድ ነው። ያው እንደሚወራው ከሆነ ሀገሩም ሁሉም ነገር በጣም አስቸጋሪ ነው። የኑሮ ውጣ ውረዱም አለው። ስለዚህ ቤት መያዝ ምን መያዝ ብዙ ነገር ስላለ አንድ ሰው ኢትዮጵያ ሄዶ መድረሳ ሄጄ ልቅራ ቢል ብዙ ነገር አለው። እንደገና ደግሞ ኦንላይን እንደዚህ በቴሌግራም በኢሞ በዋትስአፕ እንቅራ ብንል ኢትዮጵያ ላይ ያው ታውቃላችሁ የማይሆን ነገር ነው ማለት ነው። አንደኛ የኔትወርክ ጉዳይ ዛሬ ቢኖር ነገ አይኖርም። ሁለተኛ ደግሞ ዋይፋይ እንደዚህ አያስጠቅመንም። ምክንያቱም እዛ አሁን ግሩፕ 20-30 ልጅ ሊኖር ይችላል። የዛ ሁሉ አውዶ ይወርድብናል ማለት ነው። በአንዴ የሞላ ነው የሚያልቀው ኢትዮጵያ ከሆነ። እዚህ ከሆነ ግን ከስንት አንድ ዋይፋይ አለ ማለት ነው። እሺ ጀማዓ እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኢንሻአላህ በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሙራጃ እናድርግ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። መልካም ምሽት ይሁንላችሁ።